ሰላም ጋይስ እንዴት ናችሁ? ቃል ነኝ ከፊንላንድ። በያላችሁበት ሰላማችሁ ይብዛ። ዛሬም በሌላ ሀሳብ መጥቻለሁ። አይ ሆፕ ብዙ ሀበሻ የሚስማማበትን ሀሳብ ነው ዛሬ ያመጣሁት ማለት ነው። እሱ ደግሞ ምንድነው? አብዛኛው ስደተኛ ከሀገሩ ሲወጣ ሿሿ ተሰርቷል። ላይክ እኔ ተሰርቻለሁ። ስለሌሎቹ ባልናገርም እኔ ተሰርቻለሁ። ኢትዮጵያ ውስጥ በነበርኩበት የማስበውና እዚህ ከመጣው በኋላ ያየሁት ነገር በፍጹም አይገናኝም። በፍጹም ማለት ነው። እዚህ ስትመጡ ሁሉም ነገር ከዜሮ ነው የሚጀምረው። ኢትዮጵያ ውስጥ በነበርኩበት ሰዓት ለምሳሌ የራሴ የሆነ ሬስቶራንት እና 7 ሰዎች በስሬ ሳስተዳድር ነበር። እዚህ ከመጣው በኋላ የመጀመሪያው ፈተና ምንድነው? ስራ መፈለግ ነው። ስራ ስትፈልጉ ደግሞ ወረቀት የላችሁም። ወረቀት የሌለው ሰው አይቀጠርም። አጋጣሚ ሆኖ እንደ እድል እኔ ሰው አገኘው ላይ ከአረቦች ምናምን ጓደኞቼ ስለነበሩ ከአረቦቹ ጋር በእነሱ የሚያውቁት ምናምን ሰው አገኘውና ስራ ተቀጠርኩ ማለት ነው። የመጀመሪያ ስራዬ ምን እንደሆነ ታውቃላችሁ? ኮንስትራክሽን ውስጥ ሌሊት 5 እየተነሳሁ ነው ከቤት የምወጣው። የኮንስትራክሽን ልብስና ጫማ ለብሼ ነው የምሰራው። የተለያየ ቦታ ሄዳለሁ። ምናልባት በቀን 3 ቦታ ወይም 4 ቦታ ነው ሊሄድ የምችለው። በዛ ሰዓት በጣም የከበደኝ ኮንስትራክሽን መስራቱ ዝቅ ብሎ መስራቱ ምናምን አልነበረም። ባይዘዌ በጣም ከባዱ የነበረው የሰው ፊትና የሰው ምላስ ነበረ። ላይክ የተለያየ ቦታ ሄዳለሁ ብያችኋለሁ። እንደነገርኳችሁ ወረቀት የለኝም። ወረቀት የሚያውቀዋል እና እንደዛ በሚሄድበት ሰዓት ባስ ውስጥ ወይም ትሬን ስጠቀም አበሾች ካገኘው ብዙ ጊዜ አላገኝም፣ ግን ካገኘው አፋቸው ዝም አይልም። ባይዘዌ ላይክ ወይኔ ለምንድነው ይሄን የምትሰሪው? ሌላ ስራ ጠፍቶ ነው ምናምን እንደዚህ አይነት ነገር እና የንቀት ፊት ምናምን አይ ነበርና እሱ ነገር በጣም ጎርቶኛል። በጣም ዳሜጅ ያደርገኝ ነበረ። ስራውን ማቆም ፈልጋለሁ። ከዛ ደግሞ ወረቀት የለኝም። ወረቀቴ ደግሞ በስራ መስተካከል አለበት ምናምን እያልኩ ኤኒዌይ በጣም ብዙ ነገር ከዛም በኋላ ሌላ ቦታ ገብቻለሁ። እዛም እንደዚህ አበሾች ይመጣሉ። ፐብሊክ ቦታ ነበረ። እዛም እንደዛ ይሏችኋል። እና ውጭ ሀገር በጣም ከባዱ ነገር ስፔሻሊ የራሳችን ሰው በጣም ከባድ ነው። የሌሎች ዜጎች ባይዘዌ ስራ ክቡር ነው። ገንዘብ እስካስገኘ ድረስ የትኛውንም ስራ ብንሰራ ምንም ማለት አይደለም። በቃ ካኖረን ራሳችን ማስተዳደር ከቻልን በጣም ጀግኖች ነን። ስለዚህ ያ ነገር በቂ ነው። ግን የኛ ሰው በዛ ቦታ እኮ አልፈው ሊሆን ይችላል፣ ላያልፉም ይችላሉ። ኦፍ ኮርስ ያልፋሉ። ግን ላይክ ረጅም አመት ስለኖሩ በጣም የተሻለ ህይወትና የተሻለ ላይፍ ያላቸው ይመስለናል። እኛ አዲስ ስንሆን በጣም አቢዩዝ እንሆናለን ማለት ነው። ላይክ በጣም ይከፋናል፣ ይደብረናል። እነሱ የተሻለ ቦታ ሆነው እኛ ግን ስቲል ገና ድክ እያልን አይነት ስሜት ሊሰማን ይችላል። እና ፋይናሊ እግዚአብሔር ይመስገን እኔ ስለ ስራ እንደነገርኳችሁ ምንም ጉዳይ አይደለም። ምንም አይነት ስራ ብሰራ ምንም አይመስለኝም። ዝቅ ብሎ መስራት በጣም ትልቅ ነገር ነው። ትልቅ ነገር ማለት ነው። ምክንያቱም አንደኛ ሁሉንም ነገር ስለምታውቁት ነገ ላይ ምንም ነገር ቢመጣ ማኔጅ ለማድረግ የራሳችሁን ቢዝነስ ለመጀመር ለመማር ኤቭሪቲንግ የሆነ ብዙ የምታዩበት መንገድ አለ። ሰዎችን ታያላችሁ፣ የሰዎችን ፊድባክ ታያላችሁ። ሰዎች ማን ጓደኛችሁ እንደሆነ ታውቃላችሁ፣ ማን ስለእናንተ እንደሚጨነቅ ታውቃላችሁ። እና ትክክለኛ ሰው የምታገኙበትም ወቅት ነው። እና ዝቅ ብሎ መስራትን በፍጹም እንዳትረሱ። ዝቅ ብላችሁ መስራት አለባችሁ ማለት ነው። የመጀመሪያው ፈተና የሚጀምረው እዚህ ጋር ነው። ሁለተኛው ነገር ምንድነው? ትዕግስት ነው። አንድ ሰው እንደመጣ አሁንም በወረቀት ኬዝ ነው። ላይክ ወረቀት የሌለው ሰው መጠበቅ አለበት። 1 አመት ሊሆን ይችላል፣ 2 አመት ሊሆን ይችላል፣ 3 አመት ሊሆን ይችላል፣ 4 አመት፣ 5 አመት፣ 6 አመት፣ 10 ምናምን አመት የሚጠብቁ ሰዎች አሉ። ባይዘዌይ ግን እንደዛም ስትጠብቁ ስትረስ የሚይዛችሁና የምትጨነቁ ከሆነ ወደ ኢትዮጵያ መመለስ ነው ያለባችሁ እንጂ እዚሁ ናችሁ በፍጹም ሳፈር እንዳታረጉ። ምክንያቱም እናንተ ኦልሬዲ ዳሜጅ ከሆናችሁ በኋላ ሁሉም ነገር ቢስተካከል ጤናችሁን ምንም የሚመልሰው ነገር የለም። እና ጤናችሁን መጠበቅ አለባችሁ። ራሳችሁን መንከባከብ አለባችሁ። ስፔሻሊ ሴቶች ራሳችሁን በጣም ኬር ማድረግ አለባችሁ። ምግባችሁን መብላት፣ የሚያስደስታችሁን ነገር ማድረግ፣ ፊታችሁን፣ ሁሉንም ነገር በደንብ በጥንቃቄ መያዝ አለብን። ምክንያቱም ሁሉም ነገር መስተካከሉ አይቀርም። ከተስተካከለ በኋላ
ነው ብዙ ነገራችን ዳሜጅ ከሆነ ምንም ጥቅም የለውም ማለት ነው። ስለዚህ ትግስትና ዝቅ ብሎ መስራት ስደት መጀመሪያ ላይ ስትመጡ የሚያስፈልጋችሁ ሁለቱ ነገር ነው ማለት ነው። ስለዚህ ለዛሬ ይሄን ካልኳችሁ በሚቀጥለው ቪዲዮ ሌላ ነገር ይዤ እመጣለሁ ማለት ነው። በያላችሁበት ሰላማችሁ ይብዛ።